الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين ودزاريو تمرتي سهد آيات الصيام لاينو نشاط قرر من ناقرو صوم بقرآن يتنقرو عند بوتا نو እንደ ሌሎቹ አህካሞች ብዙ ቦታ አልተደጋገመም እዚያ አንዱ ቦታ ላይ ግን በተከታታይ ጾምን የሚመለከቱ ወሳኝ የሆኑ ህግጋቶችና አዳቦች ጾምን የሚያፈርሱ ጾም ላይ መሟላት ያለባቸው መደረግ የሌለባቸው ተጠቅሰዋል ከዛ የተረፈውን በሐዲስ ነው የምናገኘውና እነዚህን አያቶች እየተነተንኩኝ ቆያለሁ የምታውቋቸው አያቶች ናቸው ሱረቱል በቀራ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ ወይም ግዳጅ ተደረገ ኩቲበ የሚለው ፉሪዳ ግዳጅ ተደረገ ወይም ህግ ተደረገ ማለት ነው ከናንተ በፊት በነበሩት ህዝቦች ላይ ግዳጅ ተደርጎ እንደነበረው ተመሳሳይ ነው አጿጿሙ ማለት ነው ምናልባትም ወሩም ተመሳሳይ ሊሆን ይችላል አላሁ አዕለም ለምን ተደነገገ لعلكم تتقون አላህን ትፈሩ ዘንድ ይከጀላልና አይላ ከዚህ አንቀጽ የምንማራቸው አያሌ ቁም ነገሮች ቢሆኑም አንደኛ ጾም ፈርድ መሆኑን ነው ኩቲበ ብሏልና ሁለተኛ ጾም ግዳጅ የተደረገው በነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ኡመት ላይ ብቻ ሳይሆን በሌሎችም ኡመቶች ላይ ግዳጅ እንደነበረ ነው ሶላትም እንደዚሁ ነው ያንዳንዱ ነብይ ያው ሶላት እንደታዘዘ የገለጸባቸው አንቀጾች አሉ ቁርአን ውስጥ የብዙዎቹ ተመሳሳይ ነው ሲባል የሚለየው የለውም ወይ ከተባለ አንድ ነገር ብቻ ነው የኛ ጧጧምና የነሱ የሚለየው في صحيح مسلم بمتى حديث نبي صلى الله عليه وسلم قال سأوتالنا فصل ما بين صيامنا وصيام أهل الكتاب أكلة السحر ينيا التصامنا يمصحف سوچ التصام محل ያለው ልዩነት ሌሊት መብላት መፈቀዱ ነው سحور መፈቀዱ ነው የሚል ተናግረዋል ስለዚህ እነሱ ማታ ያፈጥራሉ በዚያው አድረው በሚቀጥለው ቀን ያፈጥራሉ ይሄ በእስልምናም እንደዚሁ ነበር መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም መዲና እንደሄዱ ማለት ነው እንደውም አንድ ሰው ማታ ቤቱ ገብቶ ሳያፈጥር እንቅልፍ ከወሰደው ከዛ በኋላ መብላትም ክልክል ነበር ቀይስ ኢብኑ ሲርማ የተባለው ሱሐቢ የተምር ማሳ አለው ሱን ሲኮተኩት ውሎ ለፍቶ መጥቶ በጾም ቀን ለቤቱ ደረሰና ባለቤቱን ምግብ የለም ወይ ሲላት ቆይ ላዘጋጅልህ አለችው አዘጋጅታ እስከምትመጣ ድረስ እንቅልፍ ወሰደው ይዛ መጣ ልታቀርብ ስትል ተኝቶ አገኘችው ኸይበተ ለከ አኒምታ አለችው ወይ ጉድህ ተኛ ሆይ እንደማለት ነው በዛው ቀጠለ በማግስቱም ከስቡ ላይ ሄደ እርሻ ላይ ያለ በጣም ስለተጎዳ ራሱን ስተቶ ወደቀ ከዛ አላህ Subhanahu Wa Ta'ala ስሑር መብላትን ፈቀደ ማለት ነው እንደውም ሌሊቱን በሙሉ ወደፊት እንደምንመለከተው من حتى وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ቀጩ ማን ነው ጥቁር መስመር ከነጩ መስመር እስከሚለይ ድረስ ማለት ጎህ እስከሚቀድና እስከሚነጋ ድረስ ባለው በፈለጋችሁበት ሰዓት ብሉ ጠጡ የሚለው መጣ
ነገሩ ተግራራ ማለት ነው ከዚህ ውጪ ልዩነት የለም ሌላው ከዚህ አንቀጽ የምንማረው የጾም ዓላማው መራብ ሳይሆን ባህሪያችንን እንድንለውጥና አላህን መፍራት እንድንማር መሆን ነው لعلكم تتقون ያለውም ይሄን ነው የሚያመለክተው ولذلك جاء في الحديث الصحيح أن النبي صلى الله عليه وسلم قال من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ውሸት መናገርና በውሸት መስራት ያልተወሰው ምግብና መጠጡን በመተው ላይ አላህ ጉዳይ የለውም ምንም ትርጉም ያለው ጾም አልጾመም ማለት ነው በመራቡ ብቻ ምግብና መጠጥን መተው ስሜቱን ማስተናገድ መተው የቻለ ሰው ከሌላ حرام መጠንቀቅ ሊያቀተው አይገባም በዚያው امتناعን መታቀብን መልመድ ነው የተፈለገው በጾም لعلكم تتقون ያለው ጾም ግዳጅ ሆኗል ሲባል እድሜ ልክ እንዳይመስለን ቀጥሎ ባለው አንቀጽ شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه የምትጾሙት ወርሃ ረመዳንን ነው ቁርአን የወረደበት የሆነውን ለሰዎች መመሪያ ሆኖ የወረደበትን ይላል ወር አደረገው አቀለለው ማለት ነው اياما معدودات ይላል ከዚህ በፊት اياما معدودات فمن كان منكم مريضا او على سفر فعدة من ايام اخرى የተወሰኑ ቀናቶች ነው የምትጾሙት ሁሉ ጾም አይምሰላችሁ ለዚያውም ደግሞ ከጎህ መቅደድ እስከ ጀንበር ጥልቀት ድረስ ባለው ጊዜ ነው የምትጾሙት በጣም ብዙ ጊዜ አይደለም እሱም ደግሞ اياما معدودات ለዚያውም فمن كان منكم مريضا ከናንተ ታማሚ የሆነ ሰው او على سفر ወይ ጉዞ ላይ ያለ ሰው ረጅም ጉዞ ላይ فعدة من ايام اخر ከሌሎች ቀናቶች ቆጥሮ መተካት ብቻ ነው የሚጠበቅበት ይላል ይሄ ማለት እንግዲህ ነገሩ ከበድ ባለ ቁጥር ማቅለያ ህጎችን ቀጥሎ ያመጣል ማለት ነው ሸሪዓው እንደዚሁ ነው اذا ضاق اتسع ጠበብ ባለ ቁጥር ይሰፋል ሐረጅ እንዳይኖር በሰው ላይ ካቅም በላይ መቸገር እንዳይኖር ማግራሪያዎችን ያመጣል المشقة تجلب التيسير ይላሉ ዑለማዎች ችግር ማግራራትን ታመጣለች እንደማለት ነው ስለዚህ በሽተኛ የሆነ ሰው መጾም ካልቻለ አሁን መተው ይችላል ሲሻለው ይጾማል እንደውም ከናካቴው ማይሻለው ከሆነ ደግሞ በምግብ መተካት ይችላል وعلى الذين يطيقونه فدية طعام مسكين ብሎ እንደሚገልጸው ይሁሉ አማራጭ የተቀመጠው አላማው መጉዳት እንዳልሆነ አላማው መታቀብን መከልከልን ከመጥፎ ነገር መመለስን እንድንላመድ ማድረግ እንደሆነ ሕክማውን ያሳያል ማለት ነው فمن أيام معدودات فمن كان منكم مريضا أو على سفر فعدة من أيام أخر بلو يريد الله بكم اليسر الله لنا أنت قرن نقر نوم مشاو دينو بقى تبك عليك حاكم بلا يهنا أيضا لا دوم بتعامل ميات أبابك سو راسونم قرطو ما يزل كبتم نق ولا يشاد الدين أحد إلا غلبه على النبي صلى الله عليه وسلم ديننا ميات أبابك سو يلا مياشنفو بيهون دينو قرنو الدين يسر ብለዋል አጠቃላይ ሲገነባ ራሱ በተገራራና በሰው አቅም ልክ የመጣ በሆነ መንገድ ነው የተሰራው ما جعل الله عليكم في الدين ስለዚህ ምን አለ يريد الله بكم اليسر ولا يريد بكم العسر ችግር ለእናንተ አይፈልግም ሊያስቸግር አይደለም አለና ايام يريد الله بكم ولتكبروا الله على ما هداكم لعلكم تتقون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه كان أنت ورون يدرس سو يصومه ومن كان مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين እየተቸገሩ ጉዳት እየደረሰባቸው የሚጾሙ ከሆኑ በጣም እንግዲህ ቋሚ በሽታ ያለባቸው المرض المزمن የሚሉት ማለት ነው ከእለት ወደ ቀን እየባሰባቸው እንጂ የተሻላቸው ማይሄዱ ወይ ደግሞ አዛውንቶች ሆነው እድሜያቸው የገፋ ሆነው
የጾሙ እንደሆነ የበለጠ እየተጎዱ የሰው እጅ የሚወድቁ ከሆነ እነዚህ እለቱን መጾም አይገደዱም እዳውን መክፈልም አይገደዱም ግን ተለዋጭ ነገር አለ ተለዋጩ ምንድነው ደሃ ማብላት ነው ፊድየቱን طعام مسكين ቤዛ መክፈል አለባቸው የምስኪን ምግብ ይላል ይሄ እንግዲህ ዘላለማዊ በሽታ ላለባቸውና እድሜያቸው ለገፋ የተፈቀደ ነው እርጉዝ የሆነች ሴት ወይንም ደግሞ እያጠባች ያለች ሴት ለራሷ ወይም ለልጇ አዝና መጾም መተው ካለባት ሌላ ጊዜ ቀጣ ማውጣት አለበት ልክ እንደ በሽተኛው ማለት ነው ይሄ ነው ومن تطوع خيرا ትርፍ ነገር የጨመረ ደግሞ አለ በአንድ በኩል ያቀለለ በሌላ በኩል ደግሞ አቅም ያለው ሰው ወጣትነት ያለው ጤንነት ያለው ሰው ጨመርመር አርጎ ቢጾም ከረመዳንም ውጪ هو خير له ለሱ خير ነው ማለት ነው وان تصوموا خير لكم በምክንያቶች ተፈቅዷል ቢባልም ማፍጠር መጾሙ የተሻለ ነው ለምሳሌ ሙሳፊር ሆኖ ማፍጠር ይፈቀድለታል በምንም መልኩ ግን ሰፈሩ ቀለል ያለ ከሆነ ቢጾም ይሻላል ለምሳሌ የዘመናችን ጉዞ ወይ በአውሮፕላን ነው ወይ በመኪና ነው ምን ሄደው ቤታችን ከምንጾመው የተለየ እንብዛም የሚያጋጥመን እንግልት የለም አንዳንዴም የተሻለ ምቾቱ ሊኖር ይችላል በእንዲህ ሁኔታ ውስጥ በስመ ጉዞ ማፍጠር አያስፈልግም ማለት ቢፈቀድም አለ ማፍጠሩ የተሻለ ይሆናል ምክንያቱም ወሩ ረመዳን ውስጥ መሆኑ ተመራጭ ነው እዳ ከመክፈል ከሚሰሩ ኸይራቶች መካከል ዋነኛው መጾም ስለሆነ በዚህ ወር ውስጥ ማለት ነው يريد الله بكم اليسر ولا يريد بكم العسر ولتكملوا العدة እዳ ክፈሉ ያለው ቁጥር እንድትሞሉ ነው ቁጥሩ ጎደሎ እንዳይሆን ولتكبروا الله على ما هداكم اللهንም ደግሞ በመራችሁ መልኩ እንድታልቁትና እንድታሞግሱት ነው ولعلكم تشكرون እንድታመሰግኑትም ነው ጾም ምስጋና ነው ዘላለም እያበላህ ነው ያለው አሁን ደግሞ ሲያቀብብላ አልহামዱሊላህ ስንቱን ኒዕማ ነው ጌታ ለኔ የለገሰኝ ይሄን ያላገኙ ደግሞ ስንቶች አሉ ብለህ እንድታስብ ያስችላል ማለት ነው የሚገርመው የጾም አህካም ያወራ እዚህ መሐከል وإذا سألك عبادي عني فإني قريب ባሪያዎቼ ስለኔ የሚጠይቁህ ከሆነ እኔ ቅርብ ነኝ አለ ወደ ዱዓ እየገፋን ነው ማለት ነው أجيب دعوة الداعي إذا دعان يلماني لمن أقبل الله بلمنن ጊዜ فليستجيبوا لي ነገር ግን እነሱም ደግሞ ለኔ ጥሪ አቤት ይበሉ እሺ ይበሉ وليؤمنوا بي ይመኑብኝም لعلهم يرشدون ይመሩ ዘንድ ይከጀላልና ይላል ጾምን እየተናገረ ዱዓን እዚህ መሐከል አስገባ ቀጥሎ ያለው አያስ ወደ ጾም ነው የሚመለሰው ጾም ጋር መያያዝ ያለበት ሌላ ነገር ቢኖር ዱዓ ነው ማለት ነው ይሄ ዱዓ استجابه የሚገኝበት ወቅት ነው ወደ አላህ የምንዞርበት ወቅት ነው ዚክሩም ቲላዋውም ዱዓውም ሶላቱም ሌሎችም ዒባዳዎች ድሮ ከምንሰራው በተለየ መልኩ ጨማምረን ልናደርጋቸው የሚገባ የሶላት ቀብልያና ባዕድያዎችን ضحዋ ተራዊህ قيام الليل ከዛም ቲላወት القرآن ዚክር ዱዓ የምናዘወትርበት ወቅት ነውና ባሪያዎቼ ስለኔ ከጠየቁህ ቅርብ ነኝ ዱዓቸውን እቀበላለሁ ማለት አሁን ዱዓ ያድርጉ ይለምኑኝ በሩ ተከፍቷል እድሉ አለ ለማለት ነው ምን ጊዜም አላህ በሩ የተከፈተ ቢሆንም ጾመኛ ሲሆን ደግሞ የተለየ ነው ولذلك جاء في سنن الترمذي أن النبي صلى الله عليه وسلم قال ثلاثة لا ترد دعوتهم ሶስት ሰዎች ዱዓቸው አትመለስም አሉ الصائم حتى يفطر ጾመኛ እስከሚያፈጥር ድረስ በጾም ላይ ያለ የሚያደርገው ዱዓ والمظلوم ودعوة الوالد على ولده ወላጅ በልጁ ላይ የሚያደርገው አባታ ይርገመህ እናታ አትርገመህ ተጠንቀቅ የነሱ ዱዓ ጠቅ ያረጋል ቀስት ነው ይጎዳል ይሄ ነው ጾመኛ ደግሞ እስከሚያፈጥር ድረስ የተበደለ ሰው የሚያደርገው ዱዓ እነዚህ ሶስቶቹ አይመለሱም የተበደለው ሰው ካፊር ይሁን ሙእሚን ይሁን በደሉን ለአላህ ካዋየ አላህ ለሱ ነው የሚረዳው ليس بينها وبين الله حجاب
በርሱና በአላህ መካከል ግርዶሽ የለም ዳዕወቱል መዝሉም አላህ Subhanahu Wa Ta'ala ለአንሱረነኪ ወለው بعد حين ይላታል ከጊዜ በኋላ እንኳ ቢሆን አሳካሻለሁ ረዳሻለሁ ነው የሚላት ስለዚህ አትበድል አንተ በድለህ ተኛለህ እሱ ደግሞ ወደ አላህ ዙሯል አላህ ደግሞ አንተን እየታዘበህ ነው ከቁጥጥሩ ስር ነው ያለው ማለት እነኚህ ዱዓቸው የማይመለስ ሰዎች ናቸው ከዚህ ቀጥሎ የሚፈቀዱ ነገሮችን ነው የሚጠቅሰው ኡሂለ ለኩም ليلة الصيام الرفث إلى نسائكم برمضان ليلة ወደ ሴቶቻችሁ በመሄድ መዝናት ወይም ጾታዊ ግንኙነት ማድረግ ተፈቅዶላችኋል ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁነ ድንቅ በሆነ አገላለጽ ነው ቁርአን የሚገልጸው እነሱ ለእናንተ ልብሶች እናንተ ለነሱ ልብሶች ናችሁ ይላል አንዱ ያንዱን ገበና ይሸፍናል አንዱ ሌላውን ከክፉ ነገር ይጠብቃል ትዳር ያለው ሰው ከዚና የተለያየ ነገር ሲያይ አይኑ ከመቃበዝና ከመጓጓት በብዛት የተጠበቀ ነው የአላህን ተቅዋ ደግሞ ይጨምርበት እሱ ስለዚህ ሊባስ የሚለው ቃል በጣም ለጢፍ በሆነ ሚጥም በሆነ አገላለጽ ነው የባልና የሚስትን ግንኙነት አላህ እየገለጸ ያለው علم الله انكم كنتم تختانون انفسكم ነፍሶቻችሁን እንደምትከዱ አላህ እኮ አውቀዋል አለ ማለት ምንድነው ለሊት መገናኘት ክልክል ነው ብሎ ነበር መጀመሪያ ላይ በሐዲስ የመጣ ቢሆንም ማለት ነው አንዳንድ ሰሃቦች ወደ ቤታቸው መለስ ሲሉ ራሳቸውን መቆጣጠር ያቃታቸው ከባለቤቶቻቸው ጋራ ወደ መገናኘት ይሄዱ ነበሩ አላህ Subhanahu Wa Ta'ala አዘነላቸው ተደብቃችሁ ፍቃዴን ነቀፋችሁ ሳይሆን ያለው علم الله انكم تختانون انفسكم فتاب عليكم ይቅር አላችሁ ይቅርታ አደረገላችሁ وعفى عنكم فالآن باشروهن አሁን ከዚህ በኋላ ከነሱ ጋራ ተገናኙ وابتغوا ما كتب الله لكم ባይሆን ከግንኙነቱ ጀርባ አላህ የጻፈላችሁን ፈልጉ ምን ማለት ነው ከሐራሙ ይልቅ ሐላሉን ማለት ነው አይደለም ልጅ መውለድን ፈልጉ ማለት ነው ጋብቻውና ዓላማው ዘር ማፍራት ነው ዛሬ ከፊል ሰው የማያገባው ልጅ ላለመውለድ ሲል ነው አይደል ደግሞ ማን ልጅ ሊያሳድግ ነው ይላል አንተ ታሳድጋለህ አላህ ያሳድጋል እንጂ ይሄ አጉል አስተሳሰብ የጃሂልያ አስተሳሰብ ነው ኦፍ ኮርስ ሰበብ ማድረስ አለብህ መከሰብ አለብህ ተኝተህ እጅህን አጣጥፈህ ርዝቅ ከሰማይ አይወርድም ነገር ግን እያንዳንዱ መخلوቅ አላህ አብሮት ርዝቁን ጽፏል አንተም እድሜ ልክህን የምትበላውን አዘጋጅተህ አልመጣህም የሱንም ማዘጋጀት አይተበቅብህም ለለቱ ማድረግ ያለህብህን ብቻ ነው ማድረግ ያለብህና አላህ የጻፈላችሁን ፈልጉ ማለት ዘር አፍሩ ማለት ነው እንግዲህ ቁርአን አንድ ጉዳይ ያወራ በዛው ሲያቅ ውስጥ ብዙ አጀንዳዎችን ነው የሚያስተናግደው የቁርአን ባህሪው ይሄ ነው አያቶቹ እየተናገሩ ያሉ ስለ ጾም ነው ግን እግረ መንገዱን ስለ ትዳር ስለ ልጅ ስለ ቤተሰብ ስለ አቂዳ ስለ እንግዲህ አጠቃላይ ነገሮች ነው የሚያወራውና እንደዚህ አይነት ብዙ አጀንዳዎችን ባንድ ላይ ማስሄድ የሚችል ማንንም መጽሐፍ የለም ሚዘት القرآن الكريم ነው ይሄ وابتغوا ما كتب الله لكم علينا وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر بلو تطو أي مسمر كنچ مسمر ከፈጅር እስከሚለይላችሁ ድረስ ማለት ጎህ ቀዶ ወለል እስከሚል ድረስ ማለት ነው አንቀዟ ከዚህ በላይ ትንታኔ ትፈልጋለች ግን ጊዜያችን አጭር ስለሆነ ዋና ዋናው ነው እየተቀስኩ የሚሄደው ከማግረብ እስከ ፈጅር ድረስ ባለው ግንኙነትም መብላትም መጠጣትም የምትፈልገው ነገር ሁሉ የተፈቀደ ነው ثم أقيموا الصيام إلى الليل ከዚያ በኋላ ደግሞ እስከ ሌሊት ድረስ ጾማችሁን አቋርጡና ولا تباشرون وأنتم عاكفون في المساجد رمضان تقدم يسرق سراج ما كلامه باعتكاف عشر الأواخر تعلن اليوم مسجد الجامع بالذكر الله سبحانه يرسل من الجوار عطنا بعض الرجال تلك حدود الله زي الله يقول الله በማለት እንግዲህ የጾም አህካም የሚናገሩ አያዎች እነዚህ ናቸው እዚህ ውስጥ ያሉትን አህካሞች ነው ተወሰነ መጥቀስ የፈለኩት ከዚህ ውጪ የጾም አህካም በጣም ሰፊ ነው
ጥያቄዎች ደግሞ ከፊቴ አሉ ይመስለኛል። እነሱም በጾም ጋር የሚገናኙ እንደሚሆኑ ገምታለሁ። በጾመታዊ ካሉ አልፎ አልፎ እናስተናግዳለን። በቀሪ ሰዓት ደግሞ እየተለያየን እንማማራለን። وصلى الله وسلم وبارك على نبينا محمد وعلى اله وصحبه. شكرا استاذ الله سبحانه وتعالى የሚያቸውን አስቦ መልካም ነገራቸው ነው ጊዜ የምንጠቀመው ያደርጋል። የተዘጋጁ ጥያቄዎች አሉ። እነዚህ ጥያቄዎች በመስጊዳችን ሳት ላይ እለቱ ረመዳን መሆኑን ሳያውቅ ሻዕባን ያላለቀ መስሎት ማለት ሊሆን ይችላል። ወይንም ደግሞ ረመዳን ሆኖ ጾሙን ነይቶ ግን ረስቶ ማለት ሊሆን ይችላል። ጥያቄው አሻሚ ስለሆነ ነው። ሻዕባን መስሎት የበላ የጠጣ ከሆነ ረመዳን መግባቱን ካወቀበት ጊዜ ጀምሮ መታቀብ አለበት። ባይሆን ያቺ ቀን ረመዳኑ ካለቀ በኋላ ቀዷ መውጣት አለባት ያሉ ፉቃሃዎች አሉ። መዝሀቡ ሻፊዒ ወአስሓቢሂ ወአኸሪን እንደዚህ ነው የሚሉት። አይ ይችን ቀን ረመዳን መሆኗን ስላላረጋገጠ እስካሁን አልጾመም። አሁን ካረጋገጠ በኋላ ታቅቧል። እዳ ክፈል የሚባልበት ምንም ምክንያት የለም የሚሉ አሉ። እዚህ ላይ የሚመስለኝ ተፍሲል ረመዳን መሆኑን ለማወቅ ጥረት አድርጎ ምንም አማራጭ ከሌለ እዳም የለበትም ልንል እንችላለን። ነገር ግን ከማጣራት ችላ ብሎ ከሆነ ጨረቃ መፈለግም ሆነ አዋቂዎችን መጠየቅ ሰው መጾም አለመጾሙን ማጣራት ሲጠበቅበት ያንን ሳያደርግ ችላ ብሎ ከሆነ ቀዷ ይክፈል። لأنه من تقصيره የራሱ ጥፋት ስለሆነ ማለት ነው እንላለን። ረስቶ ከሆነ ግን ነብዩ ሰለላሁ ዐለይሂ ወሰለም የሰጡት መልስ አለ። من نسي فأكل أو شرب فليتم صومه فإنما أطعمه الله وسقاه. ረስቶ የበላ ወይም የጠጣ ሰው ቀሪ ቀኑን ጾሙን ይቀጥል። አላህ ነው ያጠጣው፣ አላህ ነው ያበላው፣ ያላህ ጉርሻ ነው ስላሉ ቀዷ የለበትም ማለት ነው። ከሻዕባን 15 በኋላ መጾም ይቻላል ወይ? ይቻላል። አዎ በኢትፋቅ ዑለማ። ግን ሻፊዒዮች ከራሃ ነው ብለዋል። ከሻዕባን 15 በኋላ መጾም ለዚህ ያመጧቸው የተወሰኑ ሐዲሶች አሉ። እነዛ ሐዲሶች ግን ደከም ያሉ ሐዲሶች ናቸው። ከነሱ የበለጠ ነብያችን ሰለላሁ ዐለይሂ ወሰለም ሻዕባንን አብዛኛውን ይጾሙት ነበር የሚል ሰሒህ ሐዲስ አለ። በብዙ ጥሩቅ የተወራ في صحيح مسلم وغيره متى عن عائشة رضي الله تعالى عنها كان يصوم شعبان كله إلا قليلا. አብዛኛውን ሁሉንም ይጾሙት ነበር ትንሽ ቀናት ቢቀሩ እንጂ ሙሉን አይጾሙትም እንጂ ሙሉን ለማለት የተቃረበ ይጾሙ ነበር ይላል። ከሻዕባን መጀመሪያ ጀምሮ የውመ ሸክ ብቻ ሲቀር፣ የውመ ሸክ ማለት የሚያጠራጥረው ቀን ነው። ያንን ቀን ድሮ ጾም የሚያበዛ ሐሙስና ሰኞ የሚጾም ሆኖ ያ ቀን ሐሙስና ሰኞ ከሆነ አሁንም መጾም ይችላል። ኢላ ረጁሉን ካነ የሱሙ ሶመን ፈልየሱምሁ የሚል ሐዲስ ስላለ ከዛ ውጭ ግን እንዳያመልጠን ድንገት ረመዳን ሊሆን ይችላል በሚል መጾም አይፈቀድም። لما جاء في الحديث الصحيح من صام يوم الشك فقد عصى أبا القاسم صلى الله عليه وسلم. حديث عمار بن ياسر في الصحيح. يمترطرن كان شك ያለበትን ቀን የጾመ ሰው أبو القاسم ነቅፏል። أبو القاسم كنية رسول الله صلى الله عليه وسلم የሳቸው መጠሪያ ኩንያቸው ነውና ማለት ነው። ናም ጾመኛ ሰው ደም ቢፈሰው ቢነስረው ወይም አክታ ምራቅ ቢሉት ጾሙ ይፈርሳል ወይ? ደም ከሱ ፍላጎት ውጪ በሆነ መልኩ ከፈሰሰ የሆነ ወይ ሰው ወግቶት ወይ የሆነ ነገር አቁስሎት ከሆነ ምንም ችግር የለውም። ዋግምት ካደረገ ግን ኢማሙ አሕመድ ጾሙ ይፈርሳል ብለዋል። لما رواه في مسنده ساتو مسند لا يورد حديث الله أفطر الحاجم والمحجوم يمي الحديث الله تاقاميوم أقاميوم ጾማቸው ፈርሷል ነው የሚለው ይሄ ሐዲስ ኢማሙ አሕመድ صحيح ነው ብለውታል።
በዚህ ቅያስ ደግሞ ደም የለገሰ ሰው ይሄን ሁክም ይዛል ማለት ነው لكن جمهور العلماء አያፈርስም ብለዋል ሐዲሱን ደከም ያደረጉትም አሉ አይ صحيح ነው ብንል እንኳን تعرض للافطار ለማፍጠር ተጋለጠ ማለት ነው ዋግምት ሲያደርግና ደም ሲፈሰው ይደክመዋል ሲደክመው ሊታመም ይችላል የዛን ጊዜ ያው አቅሙ ሲያቅተው ማፍጠር ስለሚፈቀድለት በገዛ እጁ ነው ያን ያደረገውና ለማፍጠር ተጋልጧል ማለት እንጂ ቀጥታ አፍጥሯል ማለት አይደለም ብለው ሐዲሱን ተእዊል አድርገውታል ጀምሁር አህለ العلم በዚህ ላይ ነው ያሉት ማስፈታቱ ጥርጣሬ የሌለው ደግሞ የሐይድ ደምና የኒፋስ ደም የሚወጣቸው ሴቶች በዚህ ሰዓት መጾም አይፈቀድላቸውም ቢጾሙም አይቆጠርም እንዲሁ አጉል ረሃብ ነው የሚሆንባቸው እንጂ ማለት ነው በረመዳን ውስጥ መስጂድ እየቀያየሩ መስገድ ይቻላል ወይ መስጊድ እንግዲህ የተመቸው ቦታ ነው የሚሰግደው ሁሉም ያላህ መስጊድ ነው وجعلت لي الارض كلها مسجدا وطهورا ብለዋል ነብዩ ሰለላሁ ዐለይሂ ወሰለም እንኳን መስጂድ ተብሎ የተሰራው ቀርቶ ሌላው ሜዳ ሁሉ የአላህ ማምለኪያ ነው እንደው የሰው ቤት ብቻ ገብተህ በጉልበት እንዳት አስገድድ እንጂ መስገጃ ያልሆነ ቦታ የለም ባይሆን ለመስጂድ የሚቀያይሩት ለምንድን ነው የሚቀያይሩበት አላማ ብዙ ጊዜ ሰው ድምጽ ፍለጋ ነው እዛ ያለው አቀራር በጣም ይመቸኛል ድምጹ ይመቸኛል ብሎ ነገም ፍለጋ ይሄ ማዕና የሌለው ነገር ነው ለዚህ ብሎ መስጂድ መቀየር አያስፈልግም ምናልባት ጀማዓው እዛኛው የሚበዛ ከሆነ ለጀማዓ ብዛት መሄድ ይመረጣል ምክንያቱም ቁጥሩ በበዛ ቁጥር ኸይሩ ይበዛል ይሄ በተለያየ ሐዲስ ተገልጿልና ማለት ነው በተቀሉ ያው መስጂድ ቀይረህ መስገድ አትቻልም አይባልም ሰውየው ሶላት የደረሰበት ቦታ فايما رجل ادركته الصلاه فليصلي ነው ሶላት የደረሰበት ሰው አገኘበት ቦታ መስገድ ይችላል ረመዳንም ይሁን ሌላ ወር የሚለይ ሁክም አይደለም ይሄ ማለት ነው በረመዳን ወንጀል ብንሰራ ጾማችን ይጠፋል ወይ ሰውየውም ቶሎ ብሎ ቢመለስ እንዴት ነው አው ይበላሻል ያሉ ዑለማዎች አሉ ابن حزم الظاهري المحلى የተባለው መጽሐፋቸው ላይ ማንኛውንም ማዕሲያ የሰራ ሰው ጾሙ ይበላሻል ብለዋል ለዚህም እንደ ዋቢ የጠቀሱት قدم سانبرو ينبرون صحيح حديثنا من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه وشت من ناقرنا بوشت مسرات يالتوسو مقبنا متطم بمتو الله قد داي اللوم بلو الله ما يفلقوا صوم من يارق اللحال يتبلاشنو الذي لا حاجة لله فيه باطل ነው ብለው ጀዝማ አድርገዋል እሳቸው ያው መዝሐባቸውም ዛሂሪያ መዝሐብ እንደዚህ ነው لكن جمهور اهل العلم ወንጀል መስራት من مبطلات الصيام አይደለም ጾም ከሚያፈርሱ አይደለም ግን አጅሩን ይቀንሰዋል ጎደሎ ያደርገዋል ማለት ነው እንጂ ቀዷ ማውጣት አለበት ማለት አይደለም የሚሉ ሲሆኑ አንዳንድ ወንጀሎች ያለምንም ጥርጥር ጾም የሚያፈርሱ አሉ ለምሳሌ ጅማዕ ቢያረግ ጾሙም ይፈርሳል ከፋራም ይወጅብበታል ስለዚህ ኸይሩ ለአንድ ሙእሚን በተቻለ መጠን ጾማችን ጎደሎም እንዳይሆን ይበላሻሉ ያሉ ዑለማዎችም ስላሉ እንዳይበላሽ ከማንኛውም ማዕሲያ ተጠብቀን መቆየት ነው የረመዳን ዓላማውም ይሄ ነው ከወንጀል ራሳችንን ማቀብ እንድንችል ነው ከሐሜት ካሉባልታ ከነገረኝነት ሙዚቃ ከመስማት የተለያዩ እንግዲህ ሙሐረማቶች አሉ አላህ ከከለከላቸው ነገሮች ታቅበን ለማሳለፍ መጣር ይተበከብናል ማለት ነው ያለፈው የረመዳን ቀዳ በምክንያት ሳያወጣ ያሁን ረመዳን ከደረሰ ምን ማድረግ አለበት እንግዲህ ምክንያቱን ባለቤቱ ነው የሚያውቀው በቂ ምክንያት ነው ወይ አይደለም ወይ ለምሳሌ ታሞ ከሆነ ህመሙ ከቀጠለበት ለመጾም የሚያስችለው ሁኔታ ከሌለ ያው ቀዷ ማውጣት በዛን ሰዓት ግድ አይሆንበትም ማዘግየት ይችላል የአዲሱን ረመዳን መጾም ከቻለ አዲሱን ይጾማል ከዚህ በኋላ ግን ጤና ሲያገኝ ያ እዳው ይከተለዋል አይቀርለትም ማለት ነው
ሰውየው ሶላት እየሰገደ ሩኩ ላይ ከደረሰ አንድ ረካ ያገኛል ወይ? عند جمهور اهل العلم ركوع ላይ የደረሰ ሰው ኢማሙ ራሱን ቀና ሳያደርግ ተክቢር አድርጎ ከወረደ እንደ ሙሉ ረካዓ ይቆጠራል ብለዋል። መዛሂብ አልአርበዓ በዚህ ላይ ነው ያሉት። አንዳንድ ዑለማዎች እንደነ ኢማሙ አልቡኻሪ ደግሞ ፋቲሃ ያልቀራባት ረካዓ አትቆጠርም፣ ስለዚህ ልክ ሱጁድ ላይ እንደደረሰ ይቆጠርና ያችን ረካዓ ይደግማታል የሚሉ አሉ። ጅምሁሮች የሄዱበት የተሻለ ነው። አላሁ አዕለም። መስገድ የተከለከለባቸው ሰዓቶች እነማን ናቸው? መስገድ የተከለከለባቸው ወቅቶች አሉ። ከፈጅር በኋላ ፈርዱን ሰላት ብቻ እንጂ ሱና መስገድ ተከልክሏል። ባይሆን የሱብሒ ሱና ያልሰገደ ሰው ሱብሒውን ከሰገደ በኋላ እሱን ቀዷ ማውጣት ይፈቀድለታል በሐዲስ ስለመጣ። ከዛ ውጪ ከፈጅር በኋላ አይፈቀድም። ፀሐይም ከወጣች በኋላ ከፍ እስከምትል ድረስ መስገድ ክልክል ነው። እንደዚሁም ደግሞ እኩለ ቀን ላይ ቀብለ ዘዋል عند الاستواء መስገድም የተከለከለ ነው። ከዐሱር በኋላ እስከ መግሪብ ድረስ ባለው ሰዓትም መስገድ የተከለከለ ነው። ሱና የሆነ ነገር ማለት ከዛ ከፈርዱ ውጭ መስገድ ክልክል ነው። ባይሆን እዚህ ላይ ሁሉንም ሰላት አይቻልም ሰበብ ያለውም የሌለውም የሚሉ አሉ። وهذا مذهب ابي حنيفه رحمه الله አይ ሰበብ ያለው ሰላት ይቻላል كتحيه المسجد تحيه وسنه الوضوء የውዱእ ሰላት ውዱእ ያደረገ እንደ ሁለት ረካዓ መስገድ ሱና ነው። መስጂድ ሲገባ ተሕየት المسجد መስገድ ሱና ነው። እነዚህን የመሳሰሉ ነገሮች ከሆኑ ከዚያ ዑሙም ይወጣሉ የሚሉ ደግሞ አሉ። ይሄ ደግሞ መዝሀቡ ሻፊዕየት ወልሐናቢላ والله اعلم هذا هو الراجح። ሁለተኛው ነው ጠንካራ የሚሆነው ማለት ነው። በረመዳን ውስጥ ፊልም ማየት ይቻላል ወይ? ከረመዳን ውጪ ይቻል ነበር? ፊልሙስ ምን ነበር? ፊልም በሚል ጥቅል ሁክም አይሰጥም። ጥሩ ነገር የሚያስተምር ሊሆን ይችላል። ከናካቴው ፊልም አይቻልም የሚል ራእይ ያላቸው ዑለማዎች ቢኖሩም ደግሞ መጥፎ ያዘለ ፊልም አለ። አብዛኛው የዛ አይነት ነው። እርቃን የሆኑ ሴቶች የሚታዩበት፣ ሙዚቃ ያለበት፣ ውስጡ መልእክቱ መጥፎ የሆነ እንደዚህ አይነት ፊልሞች ከሆኑ ራሱ ፊልሙ ነው የማይቻለው ረመዳን ስለሆነ ስላልሆነ ማለት ነው። በረመዳን ውስጥ መጠጣት ይቻላል እንደማለት ነው። ይሄ ማንኛውም ሐራም ነገር ሌላ ጊዜ ሐራም የሆነ ረመዳን ላይ የበለጠ ሐራም ይሆናል እንጂ የተሻለ የሚፈቀድበት ሁኔታ የለም። ቁርአን ያለ ውዱ መቅራት ይቻላል ወይ? መቅራት ይቻላል ቢላ ኺላፍ ኢጅማዓን። መንካት ላይ ነው ዑለማዎች የተካለፉት እንጂ መቅራት ላይ ምንም ኺላፍ የለም። ያለ ውዱ ቁርአን የሐፈዘ ሰው እየቀራ መሄድ ይችላል። ቢያንስ አንድ ሙስሊም ቁል ሁወላሁ አሐድን ይሐፍዛል። ቁርአን መቅራት ከፈለገ 3 ኢኽላስ ቢቀራ ቁርአን እንዳከተመ ይቆጠራል ብሏል። ለሁላችሁም ሰህል መይሱር የተገራ ነገር ነው ማለት ነው። ቁርአን መቅራት ክልክል የለውም። መንካት ግን አራቱም መዝሀቦች አይቻልም ብለዋል። ቁርአን ሲወድቅ መሳም ይቻላል ወይ? አዎ ይቻላል። احتراما للقرآن الكريم መሳም ይቻላል ነው። ኡስታዝ ለይለቱል ቀድር በስንተኛው ሌሊት እናገኘዋለን? መልመስኡሉ عنها بأعلم من السائل። ለይለቱል ቀድር በስንተኛው ቀን እንደሆነች ባውቅ ኑሮ እኔም እሷኑ ፈልጌ ነበር የምቀመጠው። እንዲህ አይነት ግን አልተፈለገም። ረመዳን ውስጥ እጅቲሃድ እንድናረግ ነው ነቢያችን ሰለላሁ ዐለይሂ ወሰለም فالتمسوها في السبع الأواخر من رمضان መጨረሻ 7 ቀናቶች ውስጥ ፈልጓት في العشر الأواخر من رمضان በአስሮች ውስጥ ፈልጓት የሚሉ የተለያዩ ሪዋያዎች መጥተዋል። ከ21ኛው ጀምሮ ነጠላዎቹ ላይ 23 25 27 29 ላይ እንደምትሆን የሚያሳዩ ሐዲሶች አሉ። የተሻለው 10 الأواخርን ሙሉ ለሙሉ ኢዕቲካፍ አድርገን ማሳለፍ ነው። ዋናው ለይለቱል ቀድር ማግኘት ማለት ያችን ቀን ዒባዳ ያደረጉ ማሳለፍ ማለት ነው። ሌላ ነገር አለ። አንዳንዱ የሆነ የሚታይ ነገር የሚመስለው አለ። ለይለቱል ቀድር ማለት ነው በለጭ አለ
ኸያላት ውስጥ የሚገቡ ሰዎች አሉ ለይለቱል ቀድር ውስጥ የሚደረግ ዒባዳ ከአንድ ሺህ ወር ይበልጣል ነው ቁርአን ያለው ለይለቱል ቀድር ኸይሩ ምን አልፍ ሸህር ተነዘሉ الملائكة والروح فيها بإذن ربهم من كل أمر ስለዚህ ለይለቱል ቀድር እንዳታልፈን ከፈለግን 10 الأواخرን ቢያንስ ነቅተን ዒባዳ ያደረግን ማሳለፍ የተሻለው አማራጭ ነው ማለት ነው ስሁር እየበላ ፈጅር አዛን የሚልበት ችግር አለው ያው ጥያቄው አፉ ላይ ምግብ እያለ ይመስላል አፉ ላይ ያለው ምግብ መጥፋት የተጎነጨውን ውሃ ማፍሰስ አለበት ምክንያቱም ቁርአን ገደብ አድርጓል حتى يتبين لكم الخيط الأبيض من الخيط الأسود من الفجر بحديث نبينا صلى الله عليه وسلم لا يمنعنكم أذان بلال عن الأكل والشرب يا بلال أذان كما بلاتنا كما تتات أي كالكلاجه فإنه يؤذن بليل فكلوا واشربوا حتى يؤذن ابن أم مكتوم عبد الله بن أم مكتوم أذان اسكم يادرك درس بلوت الطواب عبد الله بن مكتوم فجر ميطبق የነበረ صحابي ነው አይነ ስውር ነው ነግቷል ሲሉት ቀጥታ አዛን ነው የሚያረጋው አዛን ከተደረገ አትብሉ ብለዋል ስለዚህ አንዳንድ ሐዲሶች እጁ ላይ የሚጠጣው ውሃ ከኖረ ይጨርሰው የሚሉ አሉ ግን ከዚህ ከሰሪህ القرآن እና صحيح الحديث ጋር የሚጋጩ ስላልሆኑ እነዚህን ወሬዎች አትቀበሏቸው ማቋረጥ ብቻ ነው ያለበት እነዚህ ወስዋስ ነው ነው ኡስታዝ ከዚህ ጋር በተያያዘ አንዳንድ መስጊድ ላይ ሰዓቱ ሳይደርስ አዛን ይባላል የ5 ደቂቃ ለውጥ ኑሮት ይሄን ያወቀ ሰው ምግቡን መብላት ሰዓቱ ሳይደርስ ከሆነ ይቻላል የቢላል አዛን ሆነ ማለት እኮ ጺምና ቀድሞ ቀመስን መላጨት ይቻላል ወይ ቀድሞ ቀመስ የሚባለው የላይኛው ከንፈር ላይ የሚበቅለው ጸጉር ነው እነዚህን አሳጥሩ የሚሉ صحيح ሐዲሶች መጥተዋል በዛው ሐዲስ ላይ ደግሞ ጺምን አትንኩት ይላል አዕፉ اللحى واحፉ الشوارب خالف اليهود ጺሞቹን ልቀቋቸው ይዳብር ይፋፋ አላህ የሰጠህን ያህል ይሄ ከላይ ያለው ደግሞ ማጠር ነው ያለበት ከመላጨት ምንድነው በመቀስ መቁረጥ የተሻለ ነው ለማንኛውም ግን ጸጉሩ በጣም ማጠር ነው የሚገባው ማለት ነው ሶላት ውስጥ ጸጥ ማለት ይቻላል ወይ ፋቲሃ ምንም አለማንበብ ለማለት ነው ሶላት ውስጥ ከፋቲሃ ውጪ ከሆነ በቂያም ላይ መቅራቱ ሱና ነው ምናልባት የኢማም ቂርአት በሚሰማበት ከሆነ ያን ጊዜ የኢማምን ቂርአት ማዳመጥ ነው ለምሳሌ ኢሻ ላይ መግሪብ ላይ ፈጅር ላይ ከሆነ ፋቲሃን ከቀራህ በኋላ ከዛ ውጪ ያለውን ጸጥ ብሎ ኢማሙ የሚቀራውን ማዳመጥ ብቻ ነው واذا قرئ القرآن فاستمعوا له وانصتوا وفي حديث ابي هريره عند مسلم واذا قرأ فانصتوا امام سيقرا زم بلوا الى فاتحه بتملكته جن القول الصحيح انه لا بد منها فاتحه مقرات يلباتم لما جاء عند اصحاب الكتب السبعه عن عباده بن الصامت رضي الله تعالى عنه ان النبي صلى الله عليه واله وسلم قال لا صلاة لمن لم يقرأ بفاتحة الكتاب فاتحان يالقرا سو صلاة يلوم بلوال ስለዚህ ጸጥ አይባልም ማለት ነው ምናልባት የቀን ሰላት ሆኖ እንደ ዙህር እንደ ዐሱር ኢማሙ ረዘም ያለ ቂርአት የሚቀራ ከሆነ የኢማሙን ስለማንሰማ አሁን ሱራ መቅራት ይቻላል ከፈለገ ሱና ነው ግዳጅ አይደለም ዝም ማለትም ይችላል ሱራ መቅራትም ይችላል ነው ኡስታዝ አንድ ሰው ከሞተ በኋላ አይኑን ወይም ሌሎች አካሉን መስጠት ይችላል ወይ ቤተሰቦች ውስጥ መስጠት ይችላል ወይ አካል መስጠትን በተመለከተ ይሄ የድሮ ሙተቀድም ዑለማዎች አልተናገሩም በዚህ ጉዳይ ላይ ምክንያቱም ይሄ አልነበረምና ማለት ነው ዛሬ ዘመናችን ህክምና ሳይንስ እያደገ ሲመጣ ያንድ ሰው አካል ሌላው ሰው ውስጥ ገብቶ አገልግሎት መስጠት እንደሚችል ተረጋግጧል ይሄን በተመለከተ ሙዓሲሩ ዑለማዎች ናቸው ዘመናችን ዑለማዎች ናቸው የተናገሩት እነሱም እንደነ ያሉት መሸጥ አይፈቀድም በኢትፋቅ ምክንያቱም አንድ ሰው የሚሸጠው የራሱን ንብረት ነው የሰውነታችን አካል ደግሞ የኛ ንብረት አይደለም የአላህ ነው እኛ የአላህ ሚልክ ነን ማለት ነው ስለዚህ ይህንን መሸጥ ሰው በሰውነቱ አካል መነገድ ሐራም ነው ያው ይደረጋል አይደል በዓለም ላይ ይሄ ክልክል ነው ተበሩዕ ካደረገ ከነየተ ግን ይቻላል
ነገር ግን ከሞተ በኋላ የሱን ሰውነት ደግሞ መንካት አይፈቀድም በህይወት እያለ መለየት ነው የሚችለው አሁን አንዳንዶቹ ኩላሊታቸውን ለሌላ የሚሰጡ አሉ ወንድማቸው እህታቸው ኩላሊቱ ፌል ሲያደርግ የነሱን ይሰጣሉ ከነሱ ላይ ተነቅሎ ሌላው ላይ ይገጠማል ይሄ በፍቃደኝነት የሚሰጡት ከሆነ ይቻላል ብለዋል ዑለማዎች የኔ ምክር ግን አታድርጉት ነው ለምን አላህ የሰጠህን ጤነኛ አካል ለዚያ ሰው ሰጠህ አንተ ጤናህ ሊታወክ ይችላል ራስህን ለከፋ ነገር መዳረግ ነው حرام ነው እያልኩ አይደለም እንደ ምክር ነው ያወራው ያለሁት ምናልባትም አንተ ደግሞ የባሰ ችግር ሊገጥመህ ስለሚችል እንግዲህ አላህ ያለለትን ያህል ይኑር በማሳከምና በተለያየ መንገድ እንርዳው እንጂ ከዛ እሱን ለማዳን ሲባል ሌላ ታማሚ መፍጠር አይተበቅብንምና ዓለም አድርጉን ነው መመክረው ነው الناس يعيشون كما قدر الله እሺ ኡስታዝ ከቁርጭምጭሚት በታች ሱሪያችንን ማጠፍ ነው ወይስ መቁረጥ ነው ያለብን የሚፈቀደው መውረድ የለበትም ከናካቴው መጀመሪያውንም ስለዚህ ሲሰፋ ራሱ ስትገዛውም ከቁርጭምጭሚት በታች ያለፈ ልብስ ሱሪ ብቻ አይደለም ጀለቢያ ይሁን ሽርጥ ይሁን የትኛውም ነገር ከዛ በታች ማለፍ ክልክል ነው لقوله صلى الله عليه وسلم ما أسفل من الكعبين فهو في النار ከቁርጭምጭሚቶች በላይ ያለፈ በታች ያለፈ ሰው ያለፈ እንትን የሳት ነው ብለዋል አብዛኛው ሰው ሸይጣን አላህ Subhanahu Wa Ta'ala ማን ነው ብሎ እንዲያስብ ያደርጋል በዚህ ሰዓት የዛ ሰው መለካከት ምን መሆን ያለበት አንዳንዴ ዝም ብለህ ስታስብ ሸይጣን ወደ አልሆነ አቅጣጫ ሊወስድህ ይችላል አጓጉል የሆኑ ጥያቄዎችን ሊያነሳብህ ይችላል ይሄን አስመልክቶ ነብያችን ሰለላሁ ዐለይሂ ወሰለም لا يزال الناس يسألون يقولون من خلق كذا من خلق كذا حتى يقولوا من خلق الله ሰዎች ከመጠየቅ አይወገዱም ይሄን ምን ፈጠረ ይላሉ አላህንስ ምን ፈጠረው እስከ ማለት ሊሄዱ ይችላሉ ይሄ ከተሰማው አንድ ሰው فليستعذ بالله ولينتهي بالله يشش اعوذ بالله من الشيطان الرجيم ይበል ሐሳቡንም ያቆመው ሐሳቡ እኮ ከተከተልከው ይቀጥላል ካቆምከው ዳይሬክሽኑን መቀየር ይቻላል ስለዚህ ከዛ ይታቀብ ብለዋል هذا في صحيح مسلم في كتاب الايمان ያለ ሐዲስ ነው ምነግራችሁ ሸይጣን ደግሞ ጠንካራ ኢማን ያላቸውን ሰዎች ነው የሚፈታተነው አንዳንዴ በሐሳባችን ላይ ልንናገረው ማንችለው ነገር ይመጣብናልና ምን ይሻላል ብለው ጠይቋቸው ذاك صريح الايمان ብለዋል ይሄማ ግልጽ የሆነ ኢማን ነው ሸይጣን ሲያቀተው ነው እስቲ በዚህ እንኳን ልሞክራቸው ብሎ እየተፈታተነ ያለው الحمد لله الذي رد كيده الى الوسوسه የሚልም ሪዋያ አለ የሸይጣንን ተንኮል ወደ ወስዋስነት ብቻ የመለሰው ከዚህ በላይ መስራት እንዳይችል ያደረገው ምስጋና ይግባው ብለዋል ሆኖም ግን ሸይጣን እየሞከረ ነው ያለው ወደ አላህ በመሸሽ ከዚያ ለመዳን ጥረት ማድረግ ነው ያለበት ነው አንድ ሂጃብ ለመባል መስፈርቱ ምንድነው 8 መስፈርቶች አሉ ዋና ዋናዎቹን ተጠቅሳለሁ አንደኛ ራሱ ጌጥ መሆን የለበትም ሂጃቡ አንዳንዴ ሂጃብ ይሉትና የተለያየ ጌጣጌጥ ያለበት ጥልፎች ያሉበት ሆኖ ትኩረት የሚስብ ተመልካች እንዲመለከታት የሚያደርግ ይሆናል ይሄ ሂጃብ የሚያስፈልገው ሂጃብ ነው ለራሱም ማለት ነው ይሄ መሆን የለበትም ጌጥ መሆን የለበትም ሁለተኛ ሽቶ ነገር ተቀብታ መውጣት የለባትም ሶስተኛ ሰውነቷን የሚወጥርና ቅርጽ የሚያሳይ መሆን የለበትም ፈድፋድ ዘረክረክ ያለ መሆን አለበት ማነው ጡትን ወደ አንድ አቅጣጫ ሌላውን ወደ ሌላ አቅጣጫ አርጎ የሚያሳይ ውጥርጥር ያለ ሙሉ ሰውነታቸው ቢለብስም እንኳን ሂጃብ አይባልም
ዋናዎቹ እነዚህ ናቸው። ኡስታዝ ሁለት ቤት ለስራ ገዝቼ ዘካው በገዛውበት አሁን ባለው ዋጋ ነው ማውጣው ወይስ አከራይቼ በማገኘው? ለስራ ማለት ቤቱ ውስጥ ስራ ሊሰራ ፋብሪካ ሊያቋቁምበት ወይም ሱቅ ሊያረገው ከሆነ ዘካ የለበትም፣ ቋሚ ንብረት ስለሆነ ማለት ነው። ራሱን ቤቱን እየሸጠ እየለወጠ የሚጠቀም ከሆነ ይሄ እንደ ማንኛውም ሸቀጥ ዑሩድ ትጃራ ውስጥ ይገባል። ዛሬ ዘካ በምናወጣበት ሰዓት ሊያወጣ የሚችለው ዋጋ ተገምቶ ዘካ ማውጣት ይኖርበታል ማለት ነው። የሱቢ ሰላት ላይ ሁለተኛው ረካ ላይ ቁኑት ዱዓ ማድረግ እንዴት ይታያል? ሁለተኛው ረክዓ ላይ ከሩኩዕ ቀና ሲባል ቁኑት መቅራት ኢማሙ ሻፊዒና ኢማሙ ማሊክ ሱና ነው ብለዋል። ብዙ ሰሓቦችም ሱና ነው ብለዋል። በተለያዩ ሪዋያዎች ከሰሓባ ነቅል ተደርጓል። ኢማሙ ነወዊ መጅሙዕ ላይ እንደጠቀሱት፣ አንዳንዶቹ ደግሞ አይ ሱና አይደለም መንሱኽ ነው ተሽሯል። ነቢያችን ሰለላሁ ዐለይሂ ወሰለም ለአንድ ወር ብቻ ነው ያደረጉት። ፊ ሐዲስ አነስ ብን ማሊክ እንደመጣው ፊ ሰሒሐይን ቀነተ ረሱሉላህ ሰለላሁ ዐለይሂ ወሰለም ሸህረን ثم ተረከሁ ከዚያ ትቶታል የሚል አለ። ከዚያው ከአነስ ደግሞ የተወራ ፊ ሱነን የመጣ ሐዲስ አለ። ወአማ ፊ ሱብሒ ፈለም የዘል የቅኑቱ ሐታ ፋረቀ ዱንያ ዱንያ እስከሚለዩ ድረስ ቁኑት ከማድረግ አልተወገዱም የሚል ስላለ صحيح ነው ይላሉ ነወዊ። ባዕዶቹ ደግሞ ይህን ሐዲስ ضعيف ያደርጉታል። على كل حال አሁን ልላችሁ የምችለው ዑለማዎች በዚህ ደረጃ ተካልፈዋል። ቁኑት የሚያደርግ ኢማም ተከተላችሁ የምትሰግዱ ሰዎች አብራችሁ ቁኑት አድርጉ፣ አትለዩት ማለት ነው። ሶላቱ صحيح ነው፣ ምንም ችግር የለውም። ቁኑት ስላደረገ የሚፈጠር ነገር የለም ማለት ነው። ወይ ሱና ነው የሰራ ወይ ደግሞ اعتمد على خبر ضعيف ከዚህ የተለየ ነገር ስለሌለው ሶላቱ ላይ የሚደርስ ችግር የለም ማለት ነው። ኡስታዝ የሼህ መሐመድ አብዱልዋሃብ ኪታብ መቅራት ችግር አለው ወይ? የገሌ ኪታብ ተብሎ በግለሰብ ስም ነው እንደሚሰጠው ኪታብ ምንድነው ውስጡ ያለው ችግር ነው? የተጠቀሰው ሰው ኪታብ ላይ እንዲህ አይነት ቦታ ስህተት አይቻለሁ፣ ይሄ ስህተት ትክክል ነው ወይ ስህተት ነው ብሎ ይጠየቃል እንጂ የገሌ ተብሎ አይጠየቅም። ሼህ መሐመድ አብዱልዋሃብ ኢማም ሙጀዲድ ዲን አልእስላም ላይ ትልቅ አስተዋጽኦ ያደረገ ኢማም ነው ረሕመቱላሂ ዐለይህ። እስተፋዱ ሚን ኩቱቢህ። ናም ኡስታዝ የኔ ጥያቄ አንድ ሰው ተማሪ በትምህርት ቤት ውስጥ ሰላት ሲሰግድ ተይዞ በቀጣይ እንዳይሰግድ ቢነገረው ሌላም እርምጃ ማስጠንቀቂያ ቢሰጠው ቤተሰቦችም በዚህ ደግሞ እርዳታ ባያደርጉለት ይህ ሰው ትምህርት ቤት እንዳይባረር ቀዳ ማውጣት ነው ያለበት ወይ? ሶላት እንዳትሰግዱ ብሎ መከልከል መብት ያለው ማን ነው? ማን ነው ሃይማኖታችን ላይ ስገዱ አትስገዱ ብሎ ፍቃድ መስጠት ወይም መከልከል የሚችለው? የሌለ ነገር ነው። እንደገና ደግሞ አንድ ሰው ስልጣኑን ወይም ጉልበቱን ከለላ አድርጎ አትስገድ ቢል እኛ እሱም መታዘዝ አይጠበቅብንም። لا طاعة لمخلوق في معصية الخالق። ትምህርቱ ቢቀርም ችግር የለውም እንደዛ ደረጃ የሚደርስ ከሆነ መድረስም የለበትም እንጂ መማርም መብታችን ነው፣ መስገድም መብታችን ነው። ማንም ሊከለክለን የሚገባው አይደለም። ፈትዋም አያስፈልገውም። ሳይታለም የተፈታ የሚሉት ነው። ሰላት ዋጅብ ነው፣ የአላህ ፈሪዳ ነው። መማር ለራሳችን ለዱንያችን ስንል የምንማረው ነገር ነው። መምረጥ ካለብን ሰላት ነው የምንመርጠው። ኡስታዝ ሴት ልጅ መንካት ማውራት ይቻላል ወይ? መንካቱስ ውዱ ያፈርሳል ወይ? ሴት ልጅ እህት ልትሆን ትችላለች፣ አክስት ልትሆን ትችላለች፣ እናትም ሴት ልጅ ናት። ዝም ብሎ በጥቅሉ አይነገርም። አጅነቢ የሆነች ሴት ተብሎ በዚህ መልኩ ነው መገለጽ ያለበት። አጅነቢ ማለት ደግሞ ለማግባት የምትፈቀድ ማለት ነው። ካጎት ልጅ ካክስት ልጅ ጀምሮ ይፈቀዳሉ። ይቺን መንካት ክልክል ነው። لأن يضرب أحدكم بمخيط من حديد خير من أن يمس امرأة لا تحل له የሚል ሐዲስ አለ።
وحديث حسن كما قال الحافظ الفتح ببرت وصفه ممتات የማትፈቀድለትን ሴት ከመንካት ይሻለዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ማነጋገር ኸልዋ ከሆነ አብሮ ከሆነ ማበሩም ክልክል ነው ከዛ ውጪ ያለውም ክልክል ነው ከዛ ውጪ واذا سالتموهن متاعا فاسالوهن من وراء حجاب ባለው መልኩ አደቡን የጠበቀና ሐጃ የሚያስገድድህ ከሆነ መናገር ክልክል ነው አይባልም ስለዚህ ወደ መጥፎ ነገር የሚወስድ ከሆነ ራሱን መጥፎ ነው ከዛ ውጪ ያለው ይፈቀዳል ማለት ነው ተፍሲል አለው መንካት አይፈቀድም መጨበጥ ማየትም እንደዚሁ አጅነቢ የሆነችን ሴት ናም ረመዳን ውስጥ ሸይጣን ይታሰራል ነገር ግን እኔን የሚወሰውስ ነገር አለ ታዲያ ይህ ነገር ከሰው ጋር እንድግባባ አይፈልግም ይህ ረመዳን ውስጥ ብቻ ሳይሆን ከረመዳን ውጭም እንደዚህ አይነት ችግር አለ ምን ይመክሩኛል ኡስታዝ እና አንተ መታሰር አለብህ እንዴ ሸይጣን ታስሯል ነፍስያ ግን አትታሰርም እኮ የራስህ ነፍስ አንዷ ወስዋስ እሷ ናት ሸይጣን እንደውም ተንኮሉ ደካማ ነው ኢነ ከይደ الشيطان كان ضعيفا ነው የሚለው አላህ Subhanahu Wa Ta'ala ደካማ ሲያገኝ ነው የሚያሸንፈው እንጂ ጠንከር ያለ ሙእሚን ان عبادي ليس لك عليهم سلطان ብሎታል አላህ Subhanahu Wa Ta'ala እሱንማ አቅም የለህም ብሎታል ስለዚህ አንተ ለፈስፈስ ስትል ሸይጣን በቃ ይዞ ያተ ሸይጣን እኮ ግፋ ቢል የሱ ስራ ማታለል ነው ማስመሰል ነው ተስዊል ነው ለዚህ ማስመሰል የተጋለጥክ ከሆንክ ኢማንህ ደካማ ስለሆነ ነው ስለዚህ ሸይጣን ይታሰራል ማለት ክፋት የለመደ ሰው ከክፋቱ ይመለሳል ማለት ላይ ሆነ ይችላል ራስህ ላይ መስራት ይተበቅብሃል ማለት ነው ሁላችንም የሚተበቅብን ይሄ ነው ሸይጣን ታስሯል የውጭ ጠላት አሁን የለም የውስጧን ደግሞ ታግለህ መግራትና ረመዳንም የተሰጠን ይሄን እንድናረግ ነው ለዓለኩም ተተቁን ማለት እኮ ይሄ ነው ሷም ማረም ማስተካከል ወስዋስ በሌለበት ሰዓት አሁን ጥሩ ነው ጥሩ አጋጣሚ ነው በዚህ ሰዓት ማለት ነው ኡስታዝ የፀጉር አቆራረጥን አስመልክቶ አንዳንድ ነገሮችን ይንገሩን አንድ ሰው አንዱን ፀጉር አሳጥሮ ሌላኛውን ደግሞ ቢያስረዝም እንዴት ነው ከእስልምና የክልክል ነው ፀጉርን ወይ ሙሉ ለሙሉ መላጨት ነው ካሳጠርነ ደግሞ እኩል አርገም ማሳጠር ነው ወይ ደግሞ ማሳደግም ችግር የለውም ማበጠር ባይሆን በየጊዜው መቀባት መخدም ይፈልጋል ያንን የሚወጣው ከሆነ ቢያሳድገው አሳድጎ ለሁለቱም ቢከፍለው ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም ካነ يفرق ግማሹን አሳጥሮ ግማሹን አስረዝሞ የሚደረገው ግን ሙስሊም ሱናም አይደለም ክልክልም ነው አላህ የምንሰራውን ያሳለፍነውን ለወደፊት ያቀድነውን ወንጀል እያወቀ ምን ሰራውን የሚጽፉ መላእክቶች ማድረጉ እንዴት ይታያል ይብራራልኝ አላህ አደረገ መላእክታው መጥፎ ነገር እንዳይጽፍብህ መጠንቀቅ እንጂ አላህ አድርጎታል ይሄንን ነገር አላህ እኮ የሚያደርገው ነገር ላይ አይጠየቅም لا يسأل وإن عليكم لحافظين كراما كاتبين يعلمون ما تفعلون እናንተ ላይ ተጠባባቂዎች አሉ ክቡራን ጸሐፊዎች ናቸው የምትሰሩትንም ያውቃሉ ይላል ما يلفظ من قول إلا لديه رقيب عتيد አንድ ቃል አይተነፍስም ተቆጣጣሪና ቅርብ የሆኑ መላእክቶች ቢኖሩ እንጂ ይላል ቁጭ ብለው እሱን ስራ ነው የሚዘግቡት ይሄን ደግሞ ይዘው يوم القيامة ይቀርባሉ في كتاب لا يغادر صغيرة ولا كبيرة ትንሽ ትልቋን ማይዘል በሆነ መጽሐፍ ላይ ያሰፍራሉ ነገ يوم القيامة አንብብ ነው የምትባለው አላህ ያወቀ የመላእክታ ምስክር አስቀምጧል وجاءت كل نفس معها سائق وشهيد የጽሁፍ ማስረጃ ሰብስቧል اقرأ كتابك كفى بنفسك اليوم عليك حسيبة ገና ሰውነታችን ይመሰክራል ويوم يحشر أعداء الله إلى النار فهم يوزعون حتى إذا جاءوها شهد عليهم سمعهم وأبصارهم وجلودهم
ጆሮአቸው አይኖቻቸው ቆዳዎቻቸው ይመሰክራሉ بما كانوا يعملون وقالوا لجلودهم لما شهدتم علينا منو مسكراችሁብን قالوا انطقنا الله الذي انطق كل شيء ሁሉን ያናገረ አላህ አናገረን ነው የሚሉት ስለዚህ ሁሉንም ማስረጃ ነው የሚሰበስበው አንደኛ የሱ ዒልም አለ እሱ ያላየው ነገር ስለሌለ وهو على كل شيء شهيد ሁለተኛ የመላእክት ምስክር አለ ሶስተኛ የጽሁፍ ማስረጃ አለ وإن عليكم لحافظين እንዳለው አራተኛ የሰውነት አካላችን ይናገራል اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون ዛሬ አፎቻቸውን እናሽጋለን እጆቻቸው ያናግሩናል እግሮቻቸውም ሰሩት የነበረውን ይመሰክራሉ ብሏል ይህ ሁሉ ምስክር ያለበት ሰው በጥንቃቄ መሄድ አለበት ወንጀል አለመስገብ አለበት ይሄ ነው የሚያሳስበው እንጂ አላህ ለምን አደረገ አላህ አድርጎታል በቃ ምንም ዑድር እንዳይኖረን ማለት ነው የሚፈርደው እሱ ስለሆነ ምስክር ደግሞ ራሱ ለዓለመሆን መላእክት ምስክር አድርጓል ያለ ማስረጃ ያወቀ ማለት ነው ያለ ማስረጃ ላለመመስከር ላለመፍረድ ማስረጃ ሰብስቧል ይኸው ዶክመንት አለ ይባላል ከዛ በኋላ ሁክሙን ይሰጣል يوم القيامه ለዛ መጠንቀቁ ነው የሚበጀን ነው እዳ ያለበት ሰው ዘካ ይወጣል ወይ ዘካ ንሳቡ መጠን ቢደርስም ግን እዳን ያን ያለ ያለበት ሰው እንዴት ነው እዳ ያለበት ሰው እዳውን ሳይከፍል አይወጅበትም የሚል አቡ ሐኒፋ መዝሐብ አለ ጅምሁሩ አህል العلم አብዛኛዎቹ ግን እዳ ጠይቀው ያዕቁብ ነብያችን ሰለላሁ ዐለይሂ ወሰለም ዘካ ወጅበበታል አመት መዞሩን ንሳብ መድረሱን ብቻ ነው የሚያዩት የደሃውን ገንዘብ የሀብታሙን ገንዘብ ዘካ ከላው ላይ እንዲወጣ ሲያዙ ሁለት ነገር ነው የጠበቁት እና እዳ ቢኖርበትም ዘካ ማውጣት ይወጅበታል ያንን ከፈለገ የዘካው ጊዜ ሳይደርስ እዳውን ይክፈል እንጂ እዳን ለዘካ መከላከያ ሊጠቀመው አይገባም ነጋዴ ሆኖ እዳ የሌለበት የለም በነገራችን ላይ ትላልቅ ሀብታም ሁሉ በአቅሙ ልክ እዳ አለበት ስለዚህ ያ ቢሆን ኖሮ ዘካ ይቆም ነበር ማለት ነው ናም ኡስታዝ ወንጀል ሲሰራ ቶሎ ወደ አላህ እመለሳለሁ ቢያንስ የተወሰነ ጊዜ ከቆየ በኋላ ውስጤም ልቤም ይረጋጋል ግን ወዲያው ደግሞ ችግር ውስጥ ወርቃለሁ ወደ ወንጀል እመለሳለሁ እያወቅኩ ነኝ ማጠፋው እና ይሄ ነገር በተውበት ላይ መጫወቴ እንዴት ነው አላህ ይምረኛል ወይ አላህ ይምራል ረህመቱ ሰፊ ነው የሚጠበቅበትም ከባሪያው ባጠፋ ቁጥር ተውበት ማድረግ ነው ከዛ የተሻለ ግን እዚህ ወንጀል ላይ የወደቅኩት ለምንድን ነው ብሎ ሰበቦቹን በደንብ አርቆ ማጥናትና በሩን መዝጋት ነው ለምሳሌ ዚና ላይ የሚወድቀው ትዳር ስለሌለው ነው ምንም ሸክ የለውም እንደማንም የተወሰነ ጊዜ ቢሶብር የሆነ ሰዓት ላይ ደግሞ ይገፋፋዋል ስሜቱን የሚያስተናግድበት ህጋዊ የሆነ አማራጭ ቢኖረው ከዛ ነገር ሊታቀብ ይችላል ወይጡ መጥፎ ጓደኞች ኖረውት ነው ከነዛ ሰዎች መለየት አለበት ወይ ያልሆነ አካባቢ ላይ ሆኖ ነው ማዕሲያ የሚሰራበትን አካባቢ ለቆ ወደ ሷሊሖች ኸይር ያላቸው ሰዎች ወዳሉበት መሄድ አለበት ስለዚህ ወንጀል የሚያሰሩትን አስባቦች ማጤንና ዳግም እነዛ ነገሮች እንዳይደገሙ ማድረግ የተሻለው አማራጭ ነው ምክንያቱም ሰዎች ነንና ዛሬ ራሳችንን እንደማንም ብንቆጣጠር የሆነ ሰዓት ላይ ደግሞ ሊያፈተልክ ይችላል እነዚህን ሶስቱን ነገሮች ልብ በሉ ማግባት ከዚህና ጋር በተያያዘ መልኩ ከመጥፎ ጓደኛዎች ካሉት እነሱ መለየት ወደ ሷሊሖች መቅረብ ማለት ነው እና አካባቢ ደግሞ መቀየር ነው ኡስታዝ ብልትን በእጅ የነካኩ የዘር ፈሳሽን ማውጣት ልክ እንደ ዝሙት በዱንያ ላይ ቅጣት አለው ወይ በዱንያ ላይ ሁዱድ አለው የሚል አላውቅም ዚና ላይ ለምሳሌ አግብቶ የሚያውቅ ከሆነ ተቀጥቅጦ እስከሚገደል ድረስ ነው ረጅም ይባላል አግብቶ የማያውቅ ከሆነ ደግሞ ጀልዱ 100 وتغريب عام 100 ጅራፍ ይገረፋል ይላል ዚና የሰራ ሰው በመነካካት ያፈሰሰ ሰው ወንጀል ነው حرام መሆኑ ሸክ የለውም ምክንያቱም ቁርአን ሁለት አማራጭ ነው ያስቀመጠው ጋብቻ ወይ ደግሞ ሚልከል የሚን የገዛት ባሪያ ካለች ከሷ ጋር መተኛት ይችላል ብሏል ከዛ ውጪ ግን فمن ابتغى وراء ذلك فاولئك هم العادون ከዚህ ጀርባ ያለን አማራጭ የሚፈልግ ሰው ወሰን አላፊ ነው ወንጀለኛ ነው ብሏል ስለዚህ ስሜትን በመነካካት በማየት በማሰብ በተለያየ መንገድ
የሚያፈሰው ሁሉ ወንጀለኛ ነው ጾምም ከጾመ ጾሙ ይበላሻል اتفاق اهل العلم تقريبا ጾሙ ይበላሻል ነገር ግን የዱንያ ቅጣት አለበት የሚል አላውቅም ኡስታዝ ስነ ከዋክብት መማር እንዴት ይታያል ማንኛውም እውቀት ስነ ከዋክብት ይሁን ስነ ምድር ይሁን ምንም ይሁን የትኛውንም የእውቀት ዘርፍ መማር ይፈቀዳልም ይፈልጋልም ኡመቱ የሚፈልገው እውቀት ሆኖ በቂ ሰው ከሌለ ፈርደል ኪፋያ ይሆናል እስከ ማለት ሄደዋል ዑለማዎች አንድ ሙያ ለበተሰቡ አስፈላጊ ሆኖ ያንን ሙያ የሚያውቁ ሰዎች ከሌሉ ያንን የሚያውቅ ማዘጋጀት ግዴታ ነው ህዝቡ ላይ አጠቃላይ ላይ حتى تحصل الكفايه ስለዚህም እዛ ውስጥ ይገባል ማለት ነው ኡስታዝ ጫት በእስልምና እንዴት ይታያል የሚቅሙት ሰዎች ይነግሩሃል ምን እንዳደረጋቸው ማለት ነው እኔ ጫት حرام ነው ብዬ ነው ማምነው ምክንያቱም ጉዳት እንጂ ጥቅም የለውም አቅል ይጎዳል ጤና ይጎዳል ገንዘብ ይጎዳል ጊዜ ይጎዳል ضرر محض لا نفع فيه كل ጫለ ጥፋት ነው አንድም ጥቅም የለውም ባህል ሆኖ ከሃይማኖትም ጋር ያይዘውታል አንዳንዶቹ ደግሞ የዱዓ መሳሪያ ነው ይሉሃል አላህን ለመለመን ታብሌት ያስፈልጋል ምንም አያስፈልግም አላህን ለመለመን ይበላ ነገር አያስፈልግም ይበላ ነገር ለአካል የሚገነባ ቢሆን ለጤና የሚስማማ ቢሆን ማንኛውም ነገር خلق لكم ما في الارض جميعا ብሏል አላህ Subhanahu Wa Ta'ala የትኛውም ቅጠል የትኛውም እህል ሐላል ነው ነገር ግን የሚጎዳ ከሆነ የተከለከለ ይሆናል የሚጎዳ መሆኑ ደግሞ በምንም ጥርጥር በሌለው መልኩ የተረጋገጠ ነገር ነው ጺምን ቅርጽ ማውጣት ይቻላል ወይ አዕፉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አዕፉ ማለት اتركوه كما هو እንዳለ ተውት ማለት አንዳንድ ዑለማዎች በእጁ እንደዚህ ጨብጦ የሚተርፍ ካለ መቁረጥ ይገባል በጣም ሲረዝም ያስጠላልና ሚል አስተያየት ያላቸው አሉ አብዱላህ ኢብኑ ዑመር ሐጅ አድርገው ካበቁ በኋላ كان ياخذ ما فضل من القبضه እጃቸውን ጨብጠው የሚተርፈውን ይቆርጡ ነበር ሚል አለ የተሻለው ግን ظاهر الحديث የሚያመለክተው አላህ በخلቀው መልኩ መተው ነው ኡስታዝ ሁለት ሚስት አለኝ አንዷ 3 ልጅ ከሌላኛው 2 ልጅ አለኝ ቤት ክራይ ላይ ያንዳንዳቸው አንደኛው 25000 ብር ነው የምከፍለው ሌላኛው ደግሞ 5000 ብር ነው እንዴት ነው ከፍትህ አንፃር የሚታየው ይሄ አንተ የምትመልሰው እኮ ነው ሸሪዓው የሚያዘው የብሩ ብዛት አይደለም የብሩ ብዛት ነፃም ብታገኝ ምንም ችግር የለንም የሚኖሩት አኗኗር ግን ተመሳሳይ መሆን አለበት ላንዷ የተንደላቀቀ ሐያት ለሌላኛው ደግሞ ጉስቁልቁል ያለ ከሆነ አድሎ ነው አድሎ ደግሞ ክልክል ነው من كانت له امرأتان فمال إلى إحداهما جاء يوم القيامة وشقه مائل ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሚስቶች ኖሮት ከሁለት ወደ አንዱ ያጋደለ ሰው የቂያማ ዕለት ተንጋዶ ይመጣል ተጣሞ እሱ ራሱ በደለኛ መሆኑን ለማሳየት ነው على رؤوس الاشهاد እንደዚህ የሚያመጣውና ከአንድ በላይ ማግባት ሲፈቀድ አብሮ ደግሞ ህግጋቶች አሉ በማደርም በቀለብም በልብስም በአኗኗርም ተቀራራቢ የሆነ ነገር ማድረግ ይተበቅበታል ምናልባት እሷው ራሷ ሐቋ ስለሆነ አፉ ብላው ካልሆነ በስተቀር ማለት ኡስታዝ ሙስሊም ወንድ የሌላ ዲን ያላትን ሴት ማግባት ይችላል ወይ በሸሪዓ እንኳን ሌላ ዲን ያላትን ቀርቶ ሙስሊማን እንኳን ሃይማኖቷ ላይ ጠንካራ ያልሆነች ከሆነች ተዋት አሉ ነብዩ ሰለላሁ ዐለይሂ ወሰለም فظفر بذات الدين تربت يداك ዲን ያላትን ፈልገህ አግባሉ ሙሽሪኳንማ ولا تنكحوا المشركات حتى يؤمنن ነው የሚለው ሙሽሪክ የሆኑ ሴቶችን አታግቡ እስከሚያምኑ ድረስ ولا أمة مؤمنة خير من مشركة ولو أعجبتكم مؤمن የሆነች ባሪያ ከሙእምን የሆነች ባሪያ ከሙሽሪክቱ ትሻላለች ያቺ ሙሽሪኳ እንኳን በታስደንቃችሁ በውበቷ በሀብቷ በችሎታዋ በዘሯ ያቺ ልትስባችሁ ትችላለች
ግን ሙእሚኖ እነዛኞቹን መጨረሻ አንቀጹ ላይ ምን ይላል ኡላኢከ የድዑነ ኢለ النار ይላል እነዚያ ወደ እሳት ነው የሚጣሩት والله يدعو الى الجنه والمغفرة باذنه አላህ ደግሞ ወደ ጀነትና ወደ ምህረት ነው የሚጣራው ስለዚህ ሙእሚን ያልሆነችን ሴት ማግባት ማለት ሸርዓን ክልክል ነው እንደገና ልጆቻችንንም መበደል ነው የሚሆነው እሷ ናት የበለጠ ተጽዕኖ የሚኖራት በልጅ ላይ ከአባት የበለጠ እዚህ ሙስሊም እንኳን ሆና ዲኗ ላይ ጠንካራ የሆነችን ፈልገው አግባ እየተባለ ምን ገዶን ነው አሁን እንደው አህለል ኪታብ ወይ ምናምን ያልን መላ ምን ፈልገው ወልተዋል ሙስሊም ሴቶች ከወንዱ ቁጥር በላይ እኮ ነው የሴቶች ቁጥር ሲወለዱ ራሱ ለትርፍ የተገዛ ቦታ ካልተሸጠ አመቱ ሲደርስ ዘካ ይወጣበታል አዎ ቅድም ተመለሰ እኮ ለትርፍ ከተገዛ የንግድ ዕቃ ነው ዑሩድ التجاره ደግሞ ዘካ ይወጣበታል ረመዳን እንዳለቀ ያወቀ የኢድ ሰላት የኢድ ለት አጠራጣሪ ነው ብሎ የሚጾም ሰው አለ ይህ ነገር እንዴት ነው የሚታየው መላ ሙስሊሞች ካፈጠሩ ማፍጠር አለበት ከጾመ ወንጀለኛ ነው ነብዩ ሰለላሁ ዐለይሂ ወሰለም الصوم يوم يصوم الناس والفطر يوم يفطرون والاضحى يوم يضحون ብለዋል ጾም ሰው በጾመ ቀን ነው የምትጾመው ህብረተሰቡ ዛሬ ጾም ነው ብሎ ተቀባብሎ ከጾመ እኔ ያላየኋትም ጨረቃዋን የሚል ሰው አለ ያንዳንዱ ሰው ማየት ግዴታ አይደለም ሁለት ሰው ካየ በቂ ነው እንደገና ደግሞ የሙስሊሞች መሪዎች አሉ በየሀገሩ ኢማሙል ሙስሊሚን ለምሳሌ በእኛ ሀገር ደረጃ መጅልሱን እንውሰድ ጾም ነው ብሎ ካወጀ ሌላው አብሮ መጾም ነው ያለበት ዒድ ነው ካለ ደግሞ አብሮ ዒድ መውጣት ነው ያለበት እንጂ ለብቻው መጾም ክልክል ነው የዒድ ቀን መጾምም ክልክል ነው ዘካተል ፊጥር በረመዳን ውስጥ መስጠት ይቻላል ያው ሳይደርስ ወቅቱ ረመዳን ውስጥ ያው ዘካም ማስቀደም ይቻላል በሚለው ዘካ የገንዘብንም ዘካ ማስቀደም ይቻላልና የፊጥርንም ዘካ ማስቀደም ክልክል ነው ማለት አንችልም የተሻለ የሚሆነው ግን የፊጥሩ ቀን ላይ ድሆች እንዳይቸገሩ ስለሆነ የተደነገገው اغنوهم عن الطواف في هذا اليوم ስላሉ አንድ ቀን ሲቀራው ለቀን ሲቀራው ወይንም ደግሞ ሶላት ከመስገዳችን በፊት በእለቱ መስጠቱ የተሻለ ነው ከሶላት በኋላ ከሆነ ደግሞ ዘካተል ፊጥር አይሆንለትም እርግጥ መክፈል አለበት ግን ወቅቱ ያለፈ ስለሆነ صدقه من الصدقات ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ኡስታዝ አሁን ላይ ሰውነት ማስተካከያ የሚል ነገር አለ ሴቶች በአለም ዙሪያ ሲያደርጉ ይታያል ለምሳሌ ከንፈር ማሳበጥ ጉንጭን ማተለቅ መቀነስ የመሳሰሉት እንዴት ይታያል ይሄ የሸይጣን ትእዛዝ ነው ይሄንን ያለው ደግሞ ቁርአን ነው ولا امرنهم فلا يغيرن خلق الله አዛቸዋለሁ የአላህን ፍጥረት ይቀይራሉ ይላል ይሄ ክልክል ነው ምናልባት የተፈጥሮ ሳካ ኑሮበት ለምሳሌ 6 ጣት ይበቅልበታል ስድስተኛዋን በኦፕሬሽን ማላቀቅ ይቻላል አይቻልም እዚህ ላይ ይቻላል ብለዋል ሴት ልጅ ጺም ቢበቅልባት ጺሙን ማስወገድ አለባት አንዳንዶቹም ይወጅባል ይላሉ ነው ይወጅባል ይላሉ ከዚህ ውጪ ግን አላህ በخلቀው መልኩ አላህ ሰውን ጥሩ አድርጎ ነው የخلቀው لقد خلقنا الانسان في احسن تقويم ይሄን የሰጠውን ወዶ መኖር ነው ያለበት እንጂ አላህ ዲዛይን ላይ ገብቶ እሱ እንደገና ማስተካከል ማወፈር ማቅጠን ይሄ ወሰን ማለፍ ነው ማለት ነው የአላህን خلق መغየር ነው በከተማ ላሉ ወጣቶች ምን ይመክራሉ ሚል በምክር ቤት እንዲሰጥ የተጠየቀ ጥያቄ ነው ምኞት በጥረት ካልተደገፈ አይሳካም መመኘት ደግሞ የሚያቅተው ሰው የለም አላህ በቁርአኑ ምን አለ ليس بأمانيكم ولا أماني أهل الكتاب እናንተ ምኞትም አይደለም በመጽሐፍ ሰዎች ምኞትም አይደለም من يعمل سوءا يجزى به ክፉ የሰራ ሰው ይመነዳበታል እኔ ሙስሊም ነኝና ለምን እቀጣለሁ ማለት አይችልም ጥፋቱ ልክ ስለሆነ አላህ የሚሸለመውም የሚቀጣውም በስራው ልክ ስለሆነ ስለዚህ መልካም ነገር የተመኘ ሰው ያንን ነገር ለማሳካት ጥረት ማድረግ አለበት በተለይ ዒልም ደግሞ በህልም አይታይ ከአባት አይወረስ ከገበያ ይገዛ ልፋት ይፈልጋል ጥረት ይፈልጋል ለዛ ነገር በቂ ጊዜ ሰጥቶ በቂ ልፋት መልፋት ይኖርበታል ማለት ነው ዓሊም መሆን ከፈለገ የመጨረሻ ጥያቄ ያለው እዚህ ጋር ኡስታዝ ከሪያ ለመላቀቂያ መፍትሄዎች ይንገሩኝ ይላል
ከሪያ መላቀቂያ ሪያ ማለት ሰው እንዲያይህ ብለህ ኸይር መስራት ማለት ነው። እንዲሁ እንደ ቀልድ የሚያወሯት አባባል አለች፣ አስተማሪ ናት። ሰውየው መስጊድ ገብቶ እየሰገደ ሰዎች አጠገቡ አሉና ረዘም አድርጎ አሳምሮ ሰገደ። ከዛ እነዛ ሰዎች እንዴት አድርጎ ነው የሚሰግደው ብሎ ሲያደንቁት ሰማ። አሰላመተና ጾም ያለሁም እኮ አላቸው ይባላል። ያላወቋትን ደግሞ ሊነግር ማለት ነው። አሁን እነኚህ ሰዎች ያንተን ሰዋብ ከፍ አያረጉትም፣ የሚጨምሩልህ ነገር የለም። አንተ ውስጥ ያለ ሰይጣናዊ ስሜት ነው እንጂ እነሱ ሳያውቁ ቢቀሩም ደግሞ አይቀርም። ዒባዳ ተዓሙሉ ከአላህ ጋር ነው። ያንን ማወቅ ነው ሪያእን ከሚያስወግዱ ነገሮች። አሁን ይሄ ሰው አየህ አላየህ ልክ መሬቷም እያየችህ ነው። ዛፉም ቅጠሉም ድንጋዩም ይመሰክራል። የውም አልቂያማ የውመኢዝን ቱሐድሱ አልአርዱ አኽባረሃ ታወራለች ብሏል። መመስከር ያለበት ይመሰክራል። ዋናው ስራው ለአላህ ጠርቷል የሚለው ላይ ማተኮር ነው ያለብን። ሰዎች አመስግነውህም ከፍ አያረጉህም፣ አውግዘውህም ዝቅ አያረጉህም። አላህ ከፍ ሊያረግህ ከፈለገ ለዚህ ብሎ አላህ ምን አለ? ኢን ቱብዱ ሰደቃት ፈኒዕማ ሂ ወኢን ትኽፉሃ ወትኡቱሃ አልፉቀራ ፈሁወ ኸይሩን ለኩም። ሰደቃን ግልጽ ብታረጉም መልካም ነው። አደባባይ መሰደቅም ችግር የለውም፣ ሪያ ካልፈራህ ማለት ነው። ደብቃችሁ ለድሃ ብትሰጡ ደግሞ የተሻለ ነው ይላል። ለምን? ከሪያ የተለየ የራቀ ስለሆነ ማለት ነው። 7 የአላህ ጥራ ስር የሚቀመጡ ሰዎችን ቆጠሩ ነብዩ ሰለላሁ ዐለይሂ ወሰለም። ከነዛ መሃል አንዱ ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ፣ ሰደቃ የሰደቀ ሰውና የደበቃት ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑሁ፣ ግራ እጁ ቀኝ እጁ የለገሰችውን እስከማታውቅ ድረስ ከራሱም ጭምር ቢቻል ለመደበቅ የሚሞክር ማለት ነው። ኢኽላስ ጋያ ሰው ያላወቀው በአላህና በአንተ መካከል ምስጢር የሆነ ዒባዳ እኮ ያስፈልጋል። ሲር በይነከ ወበይነ አላህ። ስለዚህ ሪያ መድኃኒቱ ይህንን ማወቅ ነው። እነኚህ ኸልቆች ምንም አይጨምሩ አይቀንሱ ያንተ ሰዋብ ላይ እንዳውም ያበላሹብሃል። የእነሱ አድናቆት ያንተን ስራ ያበላሸዋል። ለፍተህ الذين ينفقون أموالهم رئاء الناس ولا يؤمنون بالله واليوم الآخر ብሎ የገለጻቸው ለሰው ታይታ والنبي صلى الله عليه وسلم 3 لا يكلمهم الله ولا ينظر إليهم ولا يزكيهم ولهم عذاب أليم። 3 ሰዎች አላህ አያናግራቸውም፣ አያጸዳቸውም፣ አይመለከታቸውም፣ ከባድ ቅጣትም አላቸው አሉ። 3 ማን ነው? المنان والمنفق سلعته بالحلف الكاذب አንደኛው ምን ነበር? المسبل إزارة ልብሱን የሚያስረዝም صدቆ የሚመጻደቅ እንዳርጌ እንዲለግሽ ብሎ የሚያወራ ማለት ነው። እና በውሸት መሐላ ሸቀጡን የሚያዋድድ አሉ። ቅድም ጥያቄ ተጠይቆ ነበር፣ ከዛም ጋር ይያዛል። እነኚህ ሰዎች አላህ አይመለከታቸውም አሉ። ገንዘቡም ከእጁ ወጥቷል፣ ከገንዘቡ አልሆነ አጅሩንም አያገኝም፣ እንዳውም በወንጀል ይጠየቃል። ስለዚህ እነዚህን ነገሮች በማሰብ ውስጣችንን ለአላህ ለማጽዳት መጣር አለብን ማለት ነው። ስሜት ነው እሱ ሪያ የሚባለው ነገር እኮ። ምናልባት እኮ እነዛ ሰዎች ቁብም የላቸው ስላንተ ስለኔ ምን እያሉ ይሆን ብለህ አንተ ትባትላለህ እንጂ እነሱም አያውቁም። ስለዚህ አላህ እንዲያውቅህ መሆን ነው ዋናው። ኡስታዝ ረመዳንን ጾሞ ሸዋልን ወደ መጨረሻ አካባቢ ቢጾም ልክ ረመዳንን ጾሞ ሸዋልን እንዳስከተለ የጾመ ሰው ጋር አጅሩ እኩል ይሆናል ወይ? ሸዋል ወሩ ውስጥ 6 ቀን መጾም ብቻ ነው የተፈለገው። የወሩ መጀመሪያ ሊሆን ይችላል፣ መጨረሻ ሊሆን ይችላል፣ ከፊሉ መጀመሪያ ከፊሉ መጨረሻ ሊሆን ይችላል። ግን ዑለማዎች ቀጥሎ መሆን ይመረጣል ብለዋል። ዒዱን ሰግዶ በማግስቱ ቢሆን የተሻለ ነው ብለዋል። ነገር ግን በማንኛውም ጊዜ ቢጾም 6 ቀን ከጾመ በቂ ነው ማለት ነው። ኡስታዝ የመጨረሻ ጥያቄ፣ ረመዳንን በየመስጊዱ የሚካድሙ አሉ ወጣቶች።
እየካደሙ ጀማዓ ሰላት ያመልጣቸዋል። ይህ እንዴት ይታያል? ጀማዓው ይበልጣቸዋል። መካደምና በጀማዓ መካከል ማወዳደር ካለባቸው ጀማዓው ይበልጣቸዋል። ጀማዓውን ይስገዱ። ሴት ልጅ ጸጉሯን መቆረጥ ትችላለች ወይ? መቆረጥ የለባትም ነው። ሴቶች ጌጣቸው ውበታቸው እሱ ላይ ነው። ወንድ ልጅ ጺሙን መቆረጥ እንደሌለበት ሁሉ ሴት ደግሞ የራሷን ጸጉር መንካት የለባትም። ከዚህ በፊት ሳላውቅ ተቆርጬ ነበር። ያለፈን ነገር ምንም ማድረግ አንችልም። ለቀጣዩ ታስተካክል። ኸይር እንግዲህ በሰማነው ተጠቃሚዎች አላህ ያድርገን። ስህተት ካለ ስህተታችንን አላህ ይማረን። ቀጣውን ረመዳን አላህ በሚወደው መልኩ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ጾመን ወንጀላችን ተምሮ ደረጃችን ከፍ ብሎ የምናሳልፈው አላህ ያድርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. والسلام عليكم ورحمة الله وبركاته. ፕሮግራማችን ይህንን ይመስላል። የመጣችሁ ዳዕዋ ቲቪ፣ አፍሪካ ቲቪ፣ ቢላል ቲቪ፣ ሀሩን ሚዲያ አላህ ጀዛችሁን ይክፈላችሁ። ለማህበረሰቡ ለማዳረስ እየለፋችሁ ያላችሁት ነገር አላህ ይቀበላችሁ። የመስጊዱ ሀዳሞች ይሄ ፕሮግራም በአማረ መልኩ እንዲቀጥል ላደረጋችሁት አስተዋጽኦ አላህ እናንተንም ጀዛችሁን አላህ ይክፈላችሁ። ኮሚቴውን በአጠቃላይ ሰላም አለይኩም ወራህመቱላሂ ወበረካቱ።